ሰላም እንዴት ነህ? ዛሬ ደግሞ ስለ ጆርናል ነው የምናወራው። ጆርናል ምን አይነት ጥቅሞች እንዳሉት፣ በምን አይነት መንገድ መጠቀም እንደምንችል እና ስለ ጆርናል አይነቶች ዛሬ በደንብ እናወራለን። እንደሚጠቅም አልጠራጠርም። ወደ ሀሳቡ እንሂድ። ጆርናል ሲባል የቀን ውሎህን ወይም ደግሞ በአሁኑ ሰዓት ያጋጠመህን ነገር ለወደፊቱ አንተ ሚሞሪ ወይም ደግሞ ለወደፊቱ አንተ የሄድክበትን መንገድ ቁጭ የሚያደርግልህ ወይም የሄድክበትን መንገድ የሚገልጽልህ ነገር የምታስቀምጥበት። ጆርናል የምትጽፈው ለአሁን ሳይሆን ለአሁን ጥቅም አለው። ለአሁን ስሜትህን የምታወጣበት ሊሆን ወይም ደግሞ የምትረጋጋበት ነገር ሊሆን ይችላል። ማውራት የማትችለውን ነገር፣ ለሰዎች መናገር የማትችለውን ነገር በጆርናል ልተነፍሶ ይችላል። እሱ ልክ ነው። ግን ጆርናል በዋነኝነት ስትጽፈው ከዛሬ 1 ዓመት በኋላ 2 ዓመት በኋላ 6 ወርም ሊሆን ይችላል። ብቻ የሆነ ቦታ ጋር ስትደርስ እዛ ቦታ ጋር ድረስ የነበርክበትን መጀመሪያ ወይም ደግሞ እሱን ነገር ከጀመርኩ በኋላ መሀል ላይ ያጋጥሙክን ፈተናዎችም ሊሆን ይችላል፣ አስደሳች ነገሮችም ሊሆን ይችላል። ብቻ ለወደፊቱ ለአንተ የምታስቀምጠው ነገር የሄድክበትን መንገድ ማስረጃ ማለት ነው። አስበው እስቲ የአንተ አባት ወይም አያትህ ምናምን ነገር በአንተ እድሜ እያለ የነበረውን ነገር ጽፎ አስቀምጦ ቢሆን አስበው። ስታነበው እሱ ነገር ያደረገውን ነገር በጣም ደስ የሚል አስቧል። አሁንም አንተ መጻፍ ያለብህ ለወደፊቱ አንተ የወደፊቱ ማንነትህ ከገነባህ በኋላ የሄድክበትን መንገድ የምታይበት ይሆናል። የአንተ ልጆች ያዩታል። አንተ የመጣህበትን መንገድ ከአንተ ሰዎች ይማራሉ። ብዙ ታዋቂ ሰዎች እንደውም መጽሐፍ አላቸው። ግን ያ መጽሐፋቸው ጽፎ አይደለም። ያ መጽሐፋቸው ጽፎ ሳይሆን ጆርናላቸው ታትሞ አስበዋል። የመጣህበት መንገድ ታትሞ ሌሎች ሰዎች መለወጥ ሲችሉበት፣ ለምሳሌነት እንደውም ዴቪድ ጎጊንስን ካንት ሀርት ሚ የሚለውን መጽሐፉን ብታይ እርሷን ጽፎት አይደለም፣ ጆርናሉ ታትሞ ነው። አሁን የእሱ ጆርናል ታትሞ ብዙ ሰዎች የመለወጥ መንገድ ላይ እንዲገቡ አድርጓቸዋል። ስለዚህ አሁን አንተ ማየት ያለብህ የአሁኑን ጊዜ ሳይሆን የወደፊቱን ማየት አለብህ። ለአሁኑ ስሜትህን ማውጫ፣ የተከፋበትን ወይም ለሰዎች መናገር ማችለውን ነገር ልታወጣበት ይችላል። ለወደፊቱም ደግሞ አንተ ደግሞ ይጠቅማል። ለአሁኑ ብቻ አይደለም፣ ለወደፊቱም አንተም ደግሞ የመጣህበትን መንገድ ማስረጃ ይሆንልሃል። ስለዚህ የመጣህበትን መንገድ ስታይ የዛን ጊዜ ደስ ይላል። ጆርናል በዚህ መንገድ ጥቅም አለው። ስለ ጆርናል አጠቃቀም ቀለል ያለ ነው። ይህን ያህል በጣም ኮምፕሊኬትድ ማድረግ የለብህም። ይህን ያህል ማወሳሰብ የለብህም። ታመጣለህ የምትጽፍበትን ኖትቡክ ምናምን ማለት የለብህም። ስትጀምርም ቀለል አድርገህ መጀመር ትችላለህ። ደብተር፣ በቃ ኖርማል ደብተር ገዝተህ የተሰማህን ነገር፣ ዛሬ ያደረግከውን ነገር፣ ማድረግ ያሰብከውን ነገር፣ ብቻ መናገር የምትፈልገውን ነገር ጻፍበት። እየጻፍክበት ሳታስበው በቃ በደንብ ሚሞሪ እንትን እያለ ይመጣል። አስበው እስቲ ከዛሬ 6 ወር በፊት ዓመት በፊት የነበረውን አንተ ያደረግከው ነገር ይህን ያክል ቁልጭ ብሎ አይመጣልህ፣ አይታየም። ያደረግከው ነገር ይሄ ነው ላትል ትችላለህ። ገብቶሃል? ጊዜ ባለፈ ቁጥር የነበረ የማስታወስ ችሎታ እየቀነሰ ነው ይመጣል። ያን ነገር እየረሳው ነው ይመጣል። ግን ጆርናል ሆኖ ቁጭ ስታደርገው ያን ነገር ከዓመትም በኋላ ከ2 ዓመትም በኋላ ስትገልጠው ሚሞሪን ይመልስልሃል ማለት ነው። በዚህ ደግሞ መጽሐፍ ወይም ደግሞ የሆነች ኖትቡክ አዘጋጅተህ መጽሐፍ ብቻም ደግሞ አይደለም። ጆርናል ቪዲዮ እንዲከፍተህ ሪከርድ አድርገህ ስታስቀምጠው ጆርናል ነው። እንደውም ቪዲዮ ሪከርድ ማድረግ ነው ለእኔ ብዙ ጊዜ የሚቀለኝ። አረጋለሁ፣ ጆርናል አረጋለሁ፣ ጽፋለሁ። ግን ብዙ ጊዜ ደስ የሚለኝ የለም ስሜት ይጋባል። ስሜት ይተላለፋል በቪዲዮ። አሁን ሳወራህ ያለውን አሁን ለምሳሌ ለወደፊቱ አሜን እኔ የሆነ ነገር ሳስቀምጥለት የነበረኝ የፊት ገጽታ፣ አወራሪ፣ ሁሉም ነገር ይቀመጣል። ገብቶሃል? በቪዲዮ ሲሆን ማለት ነው። ቮይስን መጠቀም ትችላለህ። ድምፅህን፣ ሁሉ ነገር በቃ ብትን አድርገህ ያስቀምጥልሃል ለወደፊቱ አንተ። እሱ እንደውም ጥሩ ነው ብዬ አስባለሁ። ግን ስጽፍም ደግሞ ደስ ይላል። ጸሐፊ የመሆን ሀሳብ ካለ በስነ ጽሁፍ ውስጥ የሆነ ነገር ሚል ከፈለግ እሱ ይጠቅማል። ቪዲዮን ካረክ ደግሞ ያለህን የፊት ገጽታ፣ አወራርህን ምናምን ይቀመጣል። አሁን ይህ ቪዲዮ ወደፊት
የሆነ ሰዓት አየዋለሁ አሁን ያለኝን አወራር፣ አሁን ያለኝን ፊዚካል፣ አሁን ያለኝን የፊት ገጽታ በደንብ አየዋለሁ ማለት ነው። ስለዚህ ጆርናል በመጻፍ ወይም ደግሞ ዩኒስ ኖትቡክ አዘጋጅተህ ብቻ አይወስድ፣ በዛ ውስጥ ብቻ አይደለም ጆርናል ማድረግ። በቪዲዮ በፈለገው ብቻ ግን አስቀምጥበታለሁ፣ ሜሞሪ አስቀምጥበታለሁ ብለህ በምታስበው ነገር ማድረግ ትችላለህ። ይጠቅማል፣ ጆርናል ይጠቅማል፣ አትናቀው። ጆርናል ይጠቅማል። ብቻ በጣም ደስ የሚል ነገር ነው። ሌላውን ቶ ከዛሬ 5 ዓመት ከዛሬ 3 ዓመት በኋላ ሊሆን ቶ ጽፈ አሁን ጆርናል ጀምርና ከዛሬ 6 ወር በኋላ ያለውን አንተ ስታነበው አፕዴት እየሆንክ ነው የምመጣው። በቃ እያደክ ነው የምመጣው። ያጻጻፍ እንትነህ ያጻጻፍ ስልት በቃ ሁሉ ነገር እየተቀየረ ነው የመጣው። ገብቷል? አሁን ስትጀምር ያለውን ያጻጻፍ ስልትና ከ6 ወር ከዓመት በኋላ ልምድ ካገኘ በኋላ ያለውን አጻጻፍ አይነት አጽፈህ እያደክ ነው የምመጣው። እየተሻሻልክ ነው የምመጣው። ስለዚህ እሱን ስታይ የለም መቀየርህ ይታያል ማለት ነው። የነበርክበትን ነገር ስላስቀመጥከው አሁን ካለበት ቦታ ጋር ስታነጻጽረው ለአንተ አሪፍ ሞቲቬሽን ይሰጣል፣ አሪፍ መነቃቃትን ይሰጣል። ምክንያቱም የነበርክበት ቦታ ቁጭ ስለሚልልህ ዝም ብለህ በአይምሮህ ብቻ በማስታወስ አይደለም ያን ነገር የምታውቀው ማለት ነው። ያ ነገር ቁጭ ያለ ነገር ስለሆነ ያ በቃ አሁን ካለበት ነገር ጋር የነበርክበትን ነገር ስታነጻጽረው ለውጡን ስታየው ይበልጥ ለመስራት መነቃቃቱን ይሰጣል። ያ ጂም ገና ልጀምር ከሆነ መጽሐፍ እያነበብክ ከሆነ ምን አይነት መጽሐፍ እያነበብክ እንደሆነ አሁን ጂም ላይ ኮንክ ያለህን ፊዚካልም ቢሆን ብቻ ግን ሪከርድ አድርግ አስቀምጠው። ያ አሁን ጂም ሰውነትህ ምናምን ለማስቀመጥ ያው ጽሁፍ አይሆንም። ይህን ያክል ቁመትህን ክብደትህን ምናምን ጽፍ ይችላል። ግን ይበልጥ ያለህን ሰውነትህን ለማሳየት ቪዲዮ አሪፍ ነገር ቪዲዮ ታስቀምጣለህ። ከዛሬ 6 ወር በኋላ ከዓመት በኋላ ያለህን ሰውነትም ስታየው ከዛን ከነበርክበት ቦታ ጋር ስታየው ለውጥ ስለሚኖር በደንብ ያነቃቃል ማለት ነው። ስለዚህ ጆርናል ይህን ያክል ጥቅም አለው። ጆርናል ማድረግ ጀምር። ከምንም በላይ ወደፊቱን ተወና አሁን ላይም ያረጋጋል። ማውራት ማስወጣት የምትፈልገውን ነገር፣ ለሌሎች ሰዎች መናገር ማትችለውን ነገር ወይም ደግሞ ማውጣት የምትፈልገውን ነገር ጆርናል ላይ እንደፈልግ መተንፈስ ይችላል። በቃ እንዲያርጋስ ሰው ማውራት የምትፈልገውን ነገር እንዳለ ልትናገርለት የምችለው ጓደኛ በላርጋስ ማውራት የምችለውን ነገር በሙሉ መናገር ይችላል። ኖትቡክ ላይ የፈለግከውን ነገር መጻፍ ትችላለህ። ቪዲዮን ከፍተህ ኦን አድርገህ የፈለግከውን ነገር ማውራት የፈለግከውን ነገር ማስቀመጥ ትችላለህ። ስለዚህ ማውራት በፈለግክበት ሰዓት እንደ ጓደኛ ሆኖ የሚቀመጥልህ አንድ ነገር ነው። እንደዛ አድርገህ አስበው። ጆርናል ማድረግ ጀምር፣ ይጠቅምሃል። አሁን ላይም ወደፊትም ያለውን ጥቅም ነግሬሃለሁ። የዛሬው ሀሳብ ይህን ይመስላል። ቪዲዮ ከተመቸ ላይክ አድርገው፣ ሰብስክራይብ ብታደርግ ትጠቀምበታለህ። አመሰግናለሁ።